ከስንት ሰው ጋር ተኝተሽ ታውቂያለሽ? ያኛውማ ፐርሰናል የሆነ ነገር ነው። ፐርሰናል የሆነ አሳታውሺ ንገሪን። ከስንት ሰው ጋር ተኝተሽ ታውቂያለሽ? እንዴ ይሄማ የግል ጉዳይ ነው። ለምን እናገራለሁ? አንተ ትነግረኛለህ? አዎ። ከስንት ሰው ጋር? እኔ ከነገርኩሽ ግን አንቺ ትነግሪኛለሽ? እነግርሃለሁ። 6 ማለት 2017 ላይ ነው ወይስ ከዛ በፊት? አጠቃላይ ጀነራል ጀነራል እንደዛ እኔ አልተረፈኝም። ምን ነው ያን ያህል የሚተርፉ መስሎሽ ነው? 6 ነው። ያንቺን ግን አሁን ንገሪኝ እስቲ። እኔ አንድ እግዚአብሔርም በይስቲ እንዴ ለምን አይማልም? በእኔ ስም አትማሉ ተብሏል። ቅድም የሚዋሽ ሰውን አሁን ውሸት አይኔን እያየሽ ከሴቶች የሚገርመኝ ብልሃታችሁ ይሄ ነው። እግዚአብሔር ኖ ቆይ አንድ ነገር ጠይቀቅ። እኔን ማመን የለብም ስለራሴ ሳወራ እንዴ ሊሆን ይችላል። በቃ ቅድም ያልኳችሁ ብሩክቲ የምትባል ልጅ ጆይን አድርጋለች። ኮፍያ ስጪው በያት አንዴ። ከነጋ ኮፍያ አላገኘ ማን ነው ስሙ? አብረሽተኛ ልጅ እንዴ የአንዱን ስም ጠሪና ከዚህ መሀል የሚያዩት ከሆነ ቢኒሞስ ቴንኪ አባቴ። እሺ የአንዱን ስም ጠሪና አሁን ቢኒያም ከሆነ ቢኒያም ስትይ ማለት ነው። ሌላ ሳሙኤል ወይ ሃይዴ ምናምን የሚባል ከነሱ ሰዎች ጋር ከተኛሽ ይታዘቡሻል። ስለዚህ የአንዱን ስም ጠሪ። እኔ ስም አልጠራም። I'm sorry for that። ስለዚህ ብዙ ናቸው ማለት ነው። ኖ ያው እሱ ስሙ እንዲጠራበት አይፈልግም ልጁ። ሁለተኛ ደግሞ ኤክሴል ስለሆነ ስም እንትን በይ። የመጀመሪያ ፊደሉን ንገረኝ። እሺ የስሙን አረ በስመ አብ። አረ ሙን በእናትህ እንደዚህ አትጠይቀኝ እንዴ። በቃ አሁን በኋላ አልጠይቅሽም። የመጀመሪያ የስሙን የመጀመሪያ ፊደል ንገረኝ። አንድ እሺ ትነግረኛለህ? የስድስቶቹ እንዴ እነግርሻለሁ። ችግር የለብኝም። እሺ ሳምራዊት፣ ሜላት፣ ራሄል እያልኩ ቀጥልልሻለሁ። ያንቺን ግን አንዱን የስሙን ፊደል አንዱን ብቻ ንገረኝ። አንድ ሰው ጋር ብቻ አይደለሽ? ኖ እኔ ያልኩህ እኮ አሁን ኤክሴ ስለሆነ ማንሳት አልፈልግም ስለሱ። እኔ ሲጀምር ስላለፈ ነገር ማውራት አልፈልግም። ስላለፈ ታሪክ ማውራት አልፈልግም። ያለፈ ነገር አልፏል። አንዱን ፊደል ጥሪ። አልጠራም እንዴ ምን ሆነክ ነው? ስለዚህ ብዙ ናቸው ማለት ነው አይደሉም? ለምን ከጠራሽ ትበያለሽ። ኃይሌ ያለ ምንድነው ጸጥ አድርጋቸው አለ፣ ቢቂ አለ፣ ሀጎስ አለ። ስለዚህ የአንዱን ብትጠሪ ከአንዱ ጋር ክላሽ ያደርጋል። እርግጠኛ ከሆንሽ ግን የአንድ ሰው ከሆነ የስሙን የፊደሉን መጀመሪያ ትነግሪኝ ነበር። አይ እኔ ባለፈ ነገር ወደኋላ መመለስ ስለማልፈልግ ይሄንንም ራሱ ማውራት አልነበረብኝም። ስለዚህ የኔ ያለፈን ነገር ለምን ጠየቅሽኝ? ኖ አንተ ስለጠየቀኝ እስቲ አንተ የምትመልሰውን ጥያቄ ነው ወይ የጠየቀኝ በሚለው ነው። አንተ መመለስ የምትችለውን ጥያቄ ነው ወይ የጠየቀኝ? አንቺ መመለስ አትችል ማለት ነው። እኔ መመለስ አልችልም፣ ምክንያቱም የራሴ የሆኑ የግል ነገሮችን እንትን ላይ ማውጣት አልፈልግም። ጀመር እኔ ግን በጣም እርግጠኛ ሆኜ ልንገርሽ፣ ዱባይ ከሄድሽ በኋላ ራሱ ቢያንስ የሁለት ሰው ስም ትጠሪልኛለሽ። እርግጠኛ ሆኜ ነው ነገርሽ። እርግጠኛ ሆኜ ነው ነገርሽ። በፍጹም እውነት ለመናገር ዱባይ ሆኜ አንድ ጓደኛ ነበረኝ።
ኢትዮጵያ አንድ ጓደኛ ሁለት ሆኖ ማደጋቸው ራሱ